እንደሚታወቀው የፍራሊንክ ኦንላይን ኤክስፖርት ትሬኒንግ ሊጀምር ኦልሞስት 2 ቀን የቀረው የፊታችን ሰኞ ማለትም ወይ ከነገ ወዲያ አካባቢ ይጀምራል። ብዙ ሰዎች ተመዝግበዋል። እስኪ በዚህ ቪዲዮ የክላሱን ይዘት ልንገራችሁ። እንግዲህ ፍራሊንክ ኦንላይን ኤክስፖርት ትሬኒንግ ጠቅላላ የሚያካትተው የኤክስፖርት ቢዝነስን ከቤዚክ ኮንሰፕቱ እስከ አድቫንስ ድረስ ያለውን ጠቅላላ ሂደቱን የምንቃኝበት ጊዜ ይኖረናል። ከዚህ በፊትም ስናሰለጥናቸው የነበሩ ሰልጣኞቻችን የኦንላይን ኤክስፖርት ትሬኒንግን በመውሰድ ብቻ ዛሬ ላይ የራሳቸውን የኤክስፖርት ካምፓኒ ኦን በማድረግ በተለያዩ ዓለም አቀፍ የቡና ገዢዎች ቡናዎቻቸውን፣ ጥራጥሬዎቻቸውን ወይንም የተለያዩ ምርቶችን ወደ ውጭ ሀገር እያቀረቡ ይገኛሉ። በዚህም ክላስ ላይ የምንቃኛቸው ሀሳቦች ውስጥ በሀገር ውስጥ እንዴት የኤክስፖርት ቢዝነስ ይቃኛል፣ ያለው ቢሮክራሲው ምን ይመስላል፣ የሚያስፈልገው የካፒታል ሂደት እንዴት ነው፣ ያለው የማርኬት ትስስር ምን ይመስላል። ለምሳሌ ቡና ከሆነ ቡናው ከመጀመሪያው እስከ ውጭ ገበያ ድረስ ከሚደርስበት ድረስ ያለውን ሂደት ሙሉ ለሙሉ የምንቃኝበት የዶክመንቴሽን ሎጂስቲክ ከፋይናንስ ጋር የተገናኙ የተለያዩ የኢኮተርሞች የፔመንት ሜትድ ኮሌክሽን ሂደቶች እና የተለያዩ በኤክስፖርት ቢዝነስ ውስጥ ያሉ የተለያዩ ሀሳቦችን በዚህ ክላስ ውስጥ እንቃኛለን። ያልተመዘገባችሁ ተመዝገቡ። በጣም ብዙ ነገር ታተርፉበታላችሁ። በተለይ ኤክስፖርተር መሆን የምትፈልጉ ጀማሪ ኤክስፖርተሮች ብዙ ኮንሰፕትን ይዛችሁ የምትወጡበት ክላስ ነው የሚሆነው። ከዛም ባሻገር በኤክስፖርት ቢዝነስ ውስጥ ያሉት የተለያዩ ኤክስፖርት ሴግሜንቴሽን ስራዎች አሉ። እነዛ ሴግሜንቴሽን ስራዎችን እንዴት መስራት እንደሚቻል የተለያዩ ሀሳቦችን በዚህ ክላስ ውስጥ የምንቃኝ ሲሆን ብዙ ነገር ታተርፉበታላችሁ። ክላሱ ቆይታው ለ2 ሳምንት ነው። ሰኞ፣ ሮብ፣ አርብ ከምሽቱ 3 ሰዓት እስከ 4 ሰዓት ተኩል ባላችሁበት ሆናችሁ መማር የምትችሉት ክላስ ነው። ከዛም ባሻገር ደግሞ የመጨረሻው ክላስ ቀን ላይ የኛ ቢሮ የኮፌራ ኮፌ ኤክስፖርት ቢሮ ላይ እንዴት ዶክመንቶች እንደሚዘጋጁና የዶክመንት አይነቶችና የትውውቅ ጊዜ ይኖረናል። ማርኬት ክሬት የምናደርግበት ፍራሊንክ ቢዝነስ ሶሉሽን። ይህን ቪዲዮ ያስፈልገዋል ብላችሁ የምታስቡ ሰው ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። ቴንክ ዩ ሶ ማች።